ተስፋሽ መላኩ በጣም መስከረም ጥቅምት ከአንድ ጀምሮ በጣም አሞኝ ነበር። እግሬ ላይ ትንሽ እብጠት አሳይቶ ነበር። ምልክት ሲያሳይ ወደ አዲስ አበባ መጣሁ። አዲስ አበባ ከመጣሁ በኋላ መንገድ ላይ ጭራሽ ባሰ። መኪና ውስጥ አበጠ። ለልጆችም አልነገርኳቸውም ነበር። ልታከም ነው የመጣሁት። መጥቼ ቤት ስገባ በአንድ እግሬ ነው የገባሁት፣ ጫማ አድርጌ ማለት ነው። እብጠቱ መኪና ውስጥ አባብሶት ጅማሬ ነበረ። እዛ መጣሁ። ማክሰኞ ነው በ6 የመጣሁት። ጥቅምት 6 በ7 አላፈን ተልሄድኩኝ ዘነበ ወርቅ። እዛ ሲሄድ ያልሆነ መድኃኒት አዘዘልኝ። አዳር አላደርኩኝም። ልጆችም እኔም በጣም ስንጨነቅ አደርን። ሲነጋ ደግሞ ሌላ ቦታ በማግስቱ ምሽቱን በ7 ሄድኩኝ። እዛ ሲሄድ ዶክተሩ ገና እንዳየ ወደ ምርመራ ነው ያስገባኝ። ሜዲካል ላብራቶሪ ስጪ ብሎ በጣም ስላበጠ ማለት ነው። በሰው ነው የምንቀሳቀሰው ግን መቆም እንዲመሰብሰብ ስለማልችል አሁን ሐኪሙ ሙሉ ምርመራ ካደረኩኝ በኋላ ውጤቱ ጉበትም ስኳርም እንደሌለብኝ ሲያውቁ ወደ መድኃኒት ማዘዝና ፍርሃት ነበረባቸው። እንደዛ ላብራቶሪ ያዘዙትም ፈርተውት ነበረ። በጣም ከቤት ፈርተው ነበር። ልጆችም በጣም ተጨንቀው ነበረ። እኔም ሌላ ነገር ውስጥ ነው ሳለም ያደርኩት። እግዚአብሔር በመሃል ጣልቃ ገብቶ ግን ያው መድኃኒት እዛ ሰውየው ዶክተሩ መድኃኒት አዘዙልኝ ይዋጥ በየ8 ሰዓት ልዩነት። አማን መጣ። ያው ሳብድ ነው ያደርኩት መፍረጥ ስላልጀመረም መጣ። ልጄ ደውላለት ነበር። ጌታ ይባርከው ወደ ቤት መጣ። እዚህ መታሷ ጾም እንትን ነበራቸው አርብ ቀን። ቅዳሜ እሱ መጣ ጸልየልኝ። ቅዳሜ መጥቶ እሁድ ነው ሰኞ ቀን ቅዳሜ መጥቶ ጸልየልኝ፣ ቀባባኝ በዘይት ምናምን ጸልየልኝ። ማሚያውን ቀጣይ ስትሄጂ ግን ቅባት ነው የሚያዘልሽ አለኝ። ትፈወሻለሽ፣ ትድኛለሽ፣ ቀጠሮን ሂጂ ግን ትድኛለሽ አለኝ። አማን እግዚአብሔር በሱ ተጠቅሞ እውነትም ሰኞ ማክሰኞ ለታ ፈነዳ። ምልክት አሳየ እና መፍሰስ ጀመረ። ቅልጥሜና እንትን ላይ ነው ያለው እና ውስጥ እግሬ ማበጥ ጀምሯል። ዶክተሩ የሚፈራው ውስጥ እግርሽ ካበጠ ያው ችግር እንዳለ ነበር ለኔ ያስረዳኝ። ልጆቹ ግን ሌላ ነገር ነው ያሰቡት። እሳቸው ይንገሯቸው ባላቅም እኔም ተቀይሮብኛል ብዬ ነው የማስበው። እና አንድ ልጅ አለኝ ወንድ ልጅ። በመፈንዳት ሲጀምር ግንባሬን ሳመኝ። ማኔ እኮ በሌላ ነገር ነበር ያሰብኩት። ጌታ ግን ጣልቃ ገባለን ብሎ አማኔ ከጸለየልን በኋላ ምልክቱ በቃ ፈነዳ እግሬ ማለት ነው። እግዚአብሔር ማክሰኞ ለታ በቃ በሮብ እንዳትንቀሳቀሽ ብሎኛል እና ጻፉልኝ ስላቸው በመሃል ገና ስራ ያስባሉ። እንደሱ ካልጋ መውረድ የለበትም እግሮትን ሰቅለው ውስጥ እግሮት ካበጠ ችግር ይኖራል ብለውኝ ነበር። በመሃል ያው ማክሰኞ ለታ አሳቸው ጋር ሙሴጄ ሰኞ ለታ ቅዳሜ አማኔ መጥቶ ጸለየ። ተመልሶ እግዚአብሔር ለዛ ሲያበቅ እግዚአብሔር በአማን ላይ ተጠቅሞ መፈንዳት ጀመረ። ከፈነዳም በኋላ እሱ ደግሞ አማን እግዚአብሔር ሲናገር ካሁን በኋላ ሐኪም ቤት አንድ ዙር ብትሄዱ ነው እንጂ ቅባት ነው የሚያዝልዎት እንጂ ሌላ ነገር አያዝልዎትም። ጣልቃ ገብቷል፣ ጌታ ፈውሶታል ብሎ ነበር። እውነትም ሳምንት በ7 ቀን ሲሄድ ቀለል አድርገውት ደስ ብሏቸው ቅባት ቢሆን ዝም ብሎ ነገር አዘዙልኝ። ያን ስቀባ በ7ኛ ቀን በቃ ቁስሉም ጠፋ፣ ሁሉም ነገር ደረቀ። ጌታ ረዳኝ እንጂ ከአዳማ ስመጣም በፍርሃት ነው። እዚህ ሞኝ በራይድ ነው መጠቀመው። መታጠፍ አይችልም፣ መዘርጋት አይችልም፣ መተኛት አልችልም። ከዚህ ከእንትሌ ጭምር ነው የሚያመኝ። ከዚህ ከመገንተሌ ላይ አብጠቱ ታች ቢሆንም ትከሻይን ጭምር ነበር የያዘ። እኔም ያው ቆራጣ ሆኜ በቃ ዋጋ የለኝም ብዬ ነበር። ጌታ ግን አቆሞኛል በከንዱ። ጌታ ረድቶኛል፣ ለዚህ አብቅቶኛል። በአማኔ ጌታ ተጠቅሞ ያው ተጸልዮልኝ ቀብቶልኝ ዳንኩ። እግዚአብሔር ረድቶኛል። እለት እለት ከፊቱ ላልጠፋ ክብሩን ለመግለጽ እኔ በፊቱ ቆማለሁ። አመሰግናለሁ። ክብር ለሱ ይሁን። አምላኬ ከፍ ይበል፣ በዙፋኑ ላይ ደምቆ ይታይ ጌታ።
እግዚአብሔርን አመሰግነዋለሁ። በጣም ነው የማደንቀው ጌታ መልካም ነገር ስላደረገልኝ፣ ስላሰበኝ፣ ከመቆረጥም ስላዳነኝ። ፍርሃቱ ነበረኝ፣ ጌታ ጣልቃ ስለገባልኝ ነው። ከትቢያ ከቆሻሻ ያነሳኝ እግዚአብሔር አልረሳኝም። እኔ ረስቶኛል ብዬ ነበር፣ ጌታ አልረሳኝም። እግዚአብሔር የተመሰገነ ይሁን። ጌታ ይባረክ፣ ስሙ ከፍ ይበል። እግዚአብሔር ይመስገን።